ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል። ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል። ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል። ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል። ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል። ለተወደዳችሁ የጥበብ ቤተሰቦች እነሆ የምስራች። ተወዳጁ ገጣሚ መኳንንት መንግስቱ ሶስተኛ መጽሐፍ ታትሞ ለንባብ ቀርቧል። በ138 ገጾች ተቀንብቦ 64 ረጃጅም መካከለኛና አጫጭር ግጥሞች የተካተቱበት የደራሲው የምናብ ከፍታ፣ ሁለንተናዊ እይታ፣ የቃላት ስደራ ድንቅ ብቃት የታየበት ድንቅ የግጥም መድብል የህትመት ጥራቱን በጠበቀ መልኩ ለአንባቢያን ቀርቧል። ሐሙስ ምሽት ከ2 ሰዓት ጀምሮ በሚስት ቤት መጽሐፉ በይፋ ለሽያጭ ይውላል።